የነቢያችን ስም በክፉ ነገር ሲነሳ ነፍስያችንን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም የምናደርገው ነገር ቢኖር ተንኳሾችን ለህግና ለህግ ማቅረብ ብቻ ነው ሲሉ የፌዴራል መጅልስ አስታወቁ። የፌዴራል መጅልስ በእስልምና ሃይማኖት ላይ ትንኮሳ ፈጽሟል፣ ነብዩ መሐመድ ላይ ጸያፍ ንግግር አድርጓል ያለውን ግለሰብ ወደ ህግ ለማቅረብ እየሰራ መሆኑን ዛሬ በሰጠው መግለጫ አሳውቋል። መጅልስ ህግና ህግን መሰረት ባደረገ መልኩ ክስ መስርተን እየሄድን ነው ያለ ሲሆን ምዕመኑ በትዕግስት ዱዓ በማድረግ እንዲጠብቅ ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ እንደተናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድን እና ካልተቀበልን መኖር የማይችል ከነፍስያችን በላይ ህይወታችንን ለሳቸው የምንሰጥ ነቢያችን ስም ከክፉ ነገር ሲነሳ ነፍስያችንን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾችን የምናቀርበው ለህግና ለህግ ብቻ ነው። ህግ ባለበት ሀገር ለህግ ነው የምናቀርበው። መጅልሳችን ከዚህ በፊት ሲያደርግ እንደነበረው ሁሉ ዛሬም ሁለት ነገር ሰርቶ አሳልፏል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘናል። ማንም ግለሰብ ቢሆን በሌላ በኩል መጅሊስ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን እየሄድን እንደሆነ እያየን ነው። ሀገር ለማበላሸት አንድነትን ለማናጋት የሚተጋውን ትንሽ ቦታ ስለምትበቃ እስከዛሬ ተደብቆ ቢኖርም ነገ ከነወዲያው መያዙ አይቀርም ኢንሻአላህ ወተዓላ። ስለዚህ እሱ ተይዞ ስርዓት ለፍርድ እስከሚቀርብ ድረስ እኛ የሚጠበቀው ትዕግስት ዱዓ እያደረግን መጠበቅ ነው። በተለይ የኛ ሃይማኖት ተቋማት ደግሞ እንዲህ አይነት ትንኮሳ የሚፈጽሙት ሃይማኖትን ወክለው አይደለም፣ ተቋማትን ወክለው አይደለም፣ ተቋማት ልከዋቸው አይደለም፣ ተቋማትን ኃላፊነት ወስደው አይደለም። የግል ትንኮሳ ነው። የግል ትንኮሳ ሰላም እንዲደፈርስ የማይሰራ ስራ ስለሌለ ይህን ተከትለን እኛ አብሮነታችን ትላንትና የነበረ የጋራ አብሮ መተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል። ማንም ይሁን ማንም የትኛውንም ሃይማኖት ወክሎ የተነገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው ብለዋል።